ከነዚህ ውስጥ ግን በጣም ጥቂቶች ናቸው ስለ ገንዘብ አጠቃቀም ምንም ዕውቀት እንደሌላቸውና የችግሩ ምንጭ ራሳቸው እንደሆኑ ሲያወሩ የምትሰማው። ስለዚህ ወላጅ አባቴ የግብር ክፍያ ችግር ስላለበት ነው ገንዘቡን በአግባቡ መጠቀም ያልቻለው? ግራ ተጋብቼ ጠየቅኩት። ተመልከት አለ ሀብታሙ አባቴ። ግብር ማለት ገንዘብን እንዴት ማሰራት እንደምትችል ማስተማሪያ መንገድ ነው። ዛሬ ገንዘብን ለሥራ ለመጠቀም ያለህ ሞራል የሚፈተሽበት ጊዜ ነው። ብዙዎች ይህን አያደርጉም። ትምህርት ይማራሉ፣ ይመረቃሉ፣ በሙያቸው እየሰሩ ገንዘብ መቀበል ብቻ ነው። በዚህ ሂደት ግን እነዚህ ሰዎች አንድ ቀን በከባድ የገንዘብ እጥረት ውስጥ ይዘፈቃሉ። ሆኖም ያችኑ ገንዘብ ለማግኘት ሲሉ ስራቸውን አያቆሙም። እኔ ይህንን ድርጊት ነው ለገንዘብ ብቻ መስራት እያልኩ የምገልጸው። እንደኔ እምነት ግን ገንዘቡ ለአንተ መስራት አለበት እንጂ አንተ ለገንዘብ ብቻ ብለህ መስራት የለብህም የምለው። ይህንን በአጠቃላይ ጨርሶ ለመማር ወኔ አለ? ጭንቅላቴን ወዝወዝ አድርጌ አዎ አልኩት። መልካም፣ አሁን ወደ ሥራ ተመለስ። እኔም ምንም አልከፍልህም አለኝ። ምን? በመገረም ጠየቅኩት። ሰምተኸኛል፣ ምንም አልከፍልህም። ልክ እንደ በፊቱ ለተመሳሳይ ሰዓት ትሰራለህ፣ ግን እንደ በፊቱ በሰዓት 10 ሳንቲም ክፍያ የለህም። አንተው ራስህ ገንዘብ ለአንተ እንዲሰራ መማር እፈልጋለሁ በማለትህ ምንም ክፍያ ሊኖርህ አይችልም ያለውን ማመን አቃተኝ። ከማይክ ጋር ተነጋግረን ነበር እኮ። በአሁኑ ጊዜ የሚሰራው ያለ ክፍያ መሆኑን አጫውቶኛል። አይከፈለኝም ብሎ ሰዓት እንኳን አያባክንም። ጥድፊያው በሙሉ ወደ ሥራው ነው አለኝ። ያ ተገቢ አይደለም ስል ጮኩ። ልትከፍለኝ ይገባሃል። ለመማር እፈልጋለሁ ብለሃል። ይህን ካልተማርክ ልክ እንዳያቸው 2 ሴቶችና 1 ጎልማሳ ወንድ እንደምትሆን አትጠራጠር አለኝ። እነዚህ ሰራተኞቼ ገንዘብ ለማግኘት ብቻ የሚሰሩና መቼም ከሥራ እንደማላባረራቸው ተስፋ አድርገው የሚኖሩ ናቸው። ወይም እንደ ወላጅ አባትህ ለክፍተት መሙያ በሚል በሚሰራው ሥራ ብዙ የሚያገኝ ቢሆንም አሁንም ቢሆን ተጨማሪ ብር አግኝቶ ችግሮቹ እንደሚፈቱለት ያምናል። አንተም ይህን የምትፈልግ ከሆነ 10 ሳንቲም እየሰጠው አሰራሃለሁ። ሌላው አማራጭ ደግሞ አንዳንዶች እንደሚያደርጉት ሥራህን ትተህ ሌላ ሥራ ፈልግ አለኝ፣ ምርጫውን በእኔ በመተው። ምን ላድርግ ስል ጠየቅኩት። አናቴን በጣቶቹ ነካ ነካ እያደረገ ተጠቀምበት አለኝ። ቀጠለና ይህን ከተጠቀምክበት ዘወትር ታመሰግነኛለህ፣ ሀብታምም ትሆናለህ ብሎ አደፋፈረኝ። ግራ በመጋባት ፈዝዤ ለደቂቃዎች እዚያው ቆምኩኝ። የመጣሁት ለደሞዝ ጭማሪ ነበር። እርሱ ግን የባሰውኑ ምንም እንደማይከፍለኝ ነገረኝ። በድጋሚ አናቴን በጣቶቹ ነካካና እድሉን ተጠቀም፣ ወደ ሥራ ተመለስ፣ ክፍያ ግን አትጠብቅ አለኝ። ሀብታሞች የሚሰሩት ለገንዘብ አይደለም። ለድሃው አባቴ ክፍያ እንደማላገኝ አልነገርኩትም። ሊረዳኝ ስለማይችል መንገሩ አስፈላጊ እንዳልሆነ ተረድቻለሁ። እኔም ነገሩ ገና አልገባኝም። ለ3 ሳምንት ዘወትር ቅዳሜ ከማይክ ጋር ሆኜ ያለ ክፍያ መስራታችንን ቀጠልን። ሥራውን እየተለማመድኩት ስለመጣው የመሰልቸት ባህሪ ሊሰማኝ አልቻለም። አሁን ያጣሁት 2 ነገሮችን ብቻ ነው፤ የቤዝቦል ጨዋታና የኮሚክ መጽሐፍትን መግዣ ሳንቲም። በ3ኛው ሳምንት ሀብታሙ አባቴ መኪናውን በመኪና ማቆሚያ ቦታ ሲያቆም የሞተሩን ድምፅ ሰማን። ከዚያም እርሱ ወደ ግምጃ ቤቱ ዘለቀና ወይዘሮ ማርቲንን ከጨበጣት በኋላ ስለ ሥራ እየጠየቃት ወደ አይስክሬሙ መደርደሪያ አመራ። 2 አይስክሬሞችን አንስቶ አንዱን ለኔ ሌላውን ደግሞ ለማይክ በሚመስል መልኩ ይዞ አየት አደረገን። ኑ ልጆች ትንሽ ንፋስ እንቀበል አለ። አውራ ጎዳናውን ካቋረጥን በኋላ የመኪና ማቆሚያውን ስፍራ አለፍ እንዳልን አይስክሬሞቹን ሰጠን። በሜዳው ላይ ኳስ የሚጫወቱ ልጆችም ነበሩ። ሥራ እንዴት ነው ልጆች ሲል